ሰላም ውድና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። አብዱል ጀባር እባላለሁኝ። በባለፈው ክላስ ሪፖርት እንዴት እንሰራለን የሚለው የመጨረሻው ክላስ አይተን ነበር። በዛሬው ክላስ በማይክሮሶፍት አክሰስ ላይ በባለፈው ክላስ አሳያችኋለሁ ያልኳችሁን እነዚህ አውቶ ኢምፖርት ዳታ ከኤክሴል ሊሆን ይችላል፣ ከሌሎች ከወርድ ሊሆን ይችላል፣ እንዲሁም ከሌሎች የመረጃ አውታሮች እንዴት አድርገን ወደ አክሰስ አምጥተን ዳታዎችን እኛ በምንፈልገው መንገድ አቀናጅተን ለተለያዩ ዓላማዎች እንዴት እናውላለን የሚሉትን ዛሬ የምናይ ይሆናል። በመቀጠል ደግሞ ሌላ አሳያችኋለሁ ያልኩት ሪሌሽንሺፕ እንዴት አድርገን እንፈጥራለን የሚሉትን ነገሮችንም አብረን የምንመለከት ይሆናል ማለት ነው። ከዛ በፊት ለማስታወስ ያህል በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ እና ቻናሉን ፎሎ እንድታደርጉ ስል በአክብሮት እያስታወስኩኝ በድጋሚ የደውል ምልክቱን እንድትጫኑ ስል በአክብሮት ለማስታወስ እፈልጋለሁ ማለት ነው። ስለዚህ ቀጥታ ወደ ስራችን ለመግባት ያህል እዚች ጋር ይሄ ባለፈውን ለማስታወስ ያህል ነው። ይሄ ስክሪኑ ላይ እንደምታዩት የተገለጸው ማለት ነው። ቀጥታ ወደ ስራችን የምንገባ ይሆናል ማለት ነው። በመጀመሪያ ይሄ ሚኒማይዝ አድርገዋለሁ። ከዛ በመቀጠል እቺ አክሰስ አለች። ያ ማለት የአክሰስ ዳታቤዙ ወይም የዳታቤዙ ስም ውስፒስ ዳታ ይላል። ይህ ነው ዶክመንት ውስጥ ነው ያለው አድሬሱ። ስለዚህ እዚህ ላይ በባለፈው ክላስ የሰራ ነው ኢምፕሎይ አለ ማለት ነው። ያችሁት ኢምፕሎይ አለ ማለት ነው። ይህንን ለጊዜው አልፈልገውም። ቀጥታ ዳታዬን ኢምፖርት አደርጋለሁ ማለት ነው። ዳታዬን ኢምፖርት ማድረገው ከየት ነው? ይሄ ክሎዝ አድርገዋለሁ። ቀጥታ ዳታዬን የቱ ጋር ነው ያለው? ይኸው እዚች ጋር ስቱደንት የሚል አለ። ዲስክቶፕ እንደምታዩት ስቱደንት ይላል። ቀጥታ አክሰስ ላይ ይገባና እንደነ ማድረገው ያልኳችሁ ቀጥታ ከዲስክቶፕ ወይም ከሆነበት ዳታ ኢምፖርት አደርጋለሁ ማለት ነው። ስለዚህ ኤክስተርናል ዳታ የሚለውን እጫናለሁ። እሱ ከተጫንኩኝ በኋላ ቀጥታ ኤክሴል የሚል አለ። እሱ ላይ ስናመለክትበት ወይም ፖይንት ስናደርግበት ቀጥታ ኢምፖርት ኤክሴል ስፕሬድሺት ይለናል። እሱን ክሊክ እናደርጋለን ማለት ነው። እሱን ክሊክ ካደረግን በኋላ ዳት ጌት ኤክስተርናል ዳታ ኤክሴል ስፕሬድሺት ይለናል። ከላይ ይሄ ዲያሎግ ቦክስ የሚያሳየን ወይም ስሙ የሚገልጽልን እሱ ነው ማለት ነው። በመቀጠል እዚች ጋር ብራውዝ የሚል አለ። እሱን ክሊክ እናደርጋለን ወይም አንዴ የግራውን መጫኛ እንጫናለን። በመቀጠል ይከፍትልናል። ከኛ የሚጠበቀው አሁን ምንድን ነው? አድራሻውን ወይም ያስቀመጥንበት ሎኬሽን መፈለግ ብቻ ነው፣ አቅጣጫውን። ስለዚህ እኛ ያስቀመጥነው የት ነው? ዴስክቶፕ ላይ ነው። ዴስክቶፕን ክሊክ አደርጋለሁ ወይም እሱን ዴስክቶፕን እጫናለሁ በግራ በኩል ያለው መጫኛ ላይ። ከዛ ምን ነበር ያልኳችሁ? ቅድም ያሳየኋችሁ ስቱደንት የሚል አለ ማለት ነው። እሱን ተጭኜ በመቀጠል ምንድን ነው ማድረገው? ኦፕን እለዋለሁ ማለት ነው። ኦፕን ስለው ላይ ጉዳይ አለቀ ማለት አይደለም። ሌሎች ፕሮሰሶች ይቀራሉ ወይም ሌሎች ሂደቶች ይቀራሉ። እነሱን እጫናለሁ ማለት ነው። ኮፒ ማድረግ ከፈለጉ አፔንድ ኤ ኮፒ ኦፍ ዘ ሪከርድ ቱ ዘ ቴብል ወይም ደግሞ በኢምፕሎይ ቴብል ላይ እዚች ጋር ኢምፕሎይ የሚል አለ። ቅድም ያሳየኋችሁ ይኸው እዚች ጋር አለ አክሰስ ላይ። እሱ ላይ ኮፒ እንዲሆን ትፈልጋለህ ወይ ነው ዳታ የሚል እኔ አልፈልግም። ምክንያቱም ኢምፖርት ሶርስ ዳታ ኢንቱ ኤ ኒው ቴብል ኢን ዘ ከረንት ዳታቤዝ፣ ያ ማለት በአዲስ መልክ ሰንጠረዥ ወይም ቴብል እንዲሰራልኝ ስለሆነ በአሁኑ በከፈትኩት ዳታቤዝ ላይ አዲስ ሰንጠረዥ ወይም ቴብል ክሬት አድርጎልኝ እንዲሰራልኝ ስለሆነ እሱን ነው የምመርጥለት። የመጀመሪያው ሴሌክት አድርገውና ኦኬ እለዋለሁ ማለት ነው። ከዛ በኋላ ሌሎች ፕሮግረሶች ወይም ሂደቶች ይመጣሉ። እሱ እንታገሳለን፣ አብረን የምናይ ይሆናል። ይኸው መጥቶልኛል። በዚህ መልክ ይሆንልህ ወይ ነው የሚለኝ። እዚች ጋር ምንም ነገር ከላይ ሄዲንግ አላስቀመጠልኝ። ቀጥታ ያስቀመጠልኝ ምንድነው? ኤስአይዲ፣ ፉል ኔም፣ ሴክስ፣ ኤጅ፣ ሴልስ የሚለው ያስቀመጠልኝ። እኔ እሱን አልፈልግም። የምፈልገው ምንድነው? ከላይ ሄዲንጉ ራሱ ችሎ በአንድ ሮ እንዲያስቀምጥልኝ ነው የምፈልገው እና በዚህ አይነት መንገድ እንዲቀጥልልኝ ስለሆነ ኔክስት እለዋለሁ ማለት ነው። በመቀጠል እዚህ ላይ ምን ማስተካከለው ነገር የለም። ዳታ ታይፕ ሾርት ቴክስት ነው። የስ ዱፕሊኬሽን ኦኬ ነው። አጠቃላይ ነገሩ ተስተካክለዋል ማለት ነው። በመቀጠል ምንድነው? ኔክስት እለዋለሁ። አሁንም እዚች ጋርም እያንዳንዱ ፕራይማሪ ኪ በራስህ ነው ወይስ ሌትስ አክሰስ አድ ፕራይማሪ ኪ አክሰስ ዳታቤዙ ራሱ ያስቀምጥልህ ነው የሚለኝ ወይስ
ራስ ትመርጣለህ ነው የሚለው። ቹዝ ማይ ኦውን ፕራይማሪ ኪ ነው የሚለኝ። ሶ እኔ ራሴ ፕራይማሪ ኪው መምረጥ እንድችል አድርጌው ከዛ ኔክስት እለዋለሁ ማለት ነው። በመቀጠል እዚች ጋር ሺት ዋን ላይ ያሉትን ዳታዎች ነው ወይ የምፈልገው ነው የሚለኝ። የቱ ላይ? ኤክሴል ላይ ማለት ነው። ስለዚህ እኔ እሱን ስለማልፈልግ ምንድነው የምለው ይህንን አጥፍቼ ምንድን ነበር ያልኳችሁ? ስቱደንት ብዬ ስም በራሴ ይሰጠዋለሁ ማለት ነው። ስቱደንት ብዬ እቀይርለታለሁ። ምክንያቱም እኛ ያለው ምንድን ነው ስቱደንትንና ኢምፕሎይ እንዲኖረን ነው ቴብል የፈለግነው። ሶ በአጠቃላይ ፊኒሽ ብዬ ጨርሳለሁ። ሶ እዚች ጋር ክሎዝ ብዬ እወጣለሁ። ይኸው ስቱደንት የሚል ቴብል ሰጠኝ ማለት ነው። ስለዚህ ስቱደንት ላይ ይኸው ቴብሉ እንደምታዩት እዚች ጋር ስቱደንት ይለናል። ሶ ይህንን ቴብል ከፈለግን ኤዲት ማድረግ እንችላለን። እዚች ጋር እንደምታዩት ኤዲት መደረግ አለበት። ለምን? የስም ቦታው ትንሽ ሂድን አድርጓቸዋል። አጠቃላይ የአባታቸው ስም ደብቆት ነበር፣ እሱን እንዲገለጽ ተደርጓል ማለት ነው። በመቀጠል ይሄኛው ሴልስ ነው። ሶ ተማሪ ሴልስ ላይ ምንም ነገር ስለማድረግ እላዩ ላይ ሴልስ ላይ ራይት ክሊክ አደርግበታለሁ። ራይት ክሊክ አድርግበት ሪኔም ፊልድ ነው የምለዋለሁ ማለት ነው። ሶ እዚህ ላይ ምንድነው ማለት ያለብኝ? አቬሬጅ IAVG እለዋለሁ ማለት ነው። ሶ እዚች ጋር በመቀጠል ምንድነው ማድረገው? 55 ትክክል ነው፣ አቬሬጅ መሆን ይችላል። ሶ እዚች ጋር ምንድነው ማድረገው? 66 78 69 60 ትክክል ነው። 33 የሚለው 53 እናድርገውና እንቋጭለታለን። ሌላ መጨመር ካለብን እዚች ጋር ምንድነው ማድረገው? ላይ ቀጥታ እንዲጨመር ማድረግ እንችላለን ማለት ነው። እንዲጨመር ማድረግ እንችላለን ማለት ነው። ሶ በዚህ አይነት መንገድ ጨምረን የፈለግነውን ነገር ማድረግና መስራት የምንችልበትን አግባብ እንፈጥራለን ማለት ነውና በዚህ አይነት መንገድ ማድረግ እንችላለን። ሶ ይሄ የምንድን ነው? የስቱደንት ቴብል ነው። የስቱደንት ቴብል ከኤክስተርናል ዳታ እንዴት አድርገን ወደ አክሰስ ማስገባት እንደምንችል የመጀመሪያው አይተናል ወይም ተመልክተናል ማለት ነው። ሶ በዚህ አይነት መንገድ ምን እናደርጋለን? መስራት እንድንችል ያስችለናል ማለት ነው። በአጠቃላይ ይህንን ይመስላል ማለት ነው። በምን ከኤክስተርናል ዳታ ወደዚህ እንዴት እንደሚመጣ አይተናል ማለት ነው። አሁን የምናደርገው ምንድን ነው? አሁን ሪሌሽንሽፕ እንዴት እንደምሰራላቸው በመቀጠል እናያለን። ቅድም ያልኳቸው ምንድን ነው? ከኤክስተርናል ዳታ ሶርስ ወይም ደግሞ ከኤክስተርናል የመረጃ ምንጭ እንዴት አድርገን ወደ አክሰስ ወይም ማይክሮሶፍት ዳታቤዝ እንዴት አድርገን እናስገባለን የሚለውን አሳይቻችኋለሁ። በመቀጠል ደግሞ ማሳያችሁ ሪሌሽንሽፕ ወይም ደግሞ ሊንክ ማድረግ ማለት ነው። ሁለቱንም ሊንክ ማድረግ በምን እኛ በምንፈልገው መልኩ። ሶ ምን ላይ ነው የምንገባው? ቀጥታ እዚች ጋር እንደምታዩት ዳታቤዝ ቱልስ የሚላል አያችሁት? ዳታቤዝ ቱልስ የሚላል እሱን ክሊክ አድርጓለሁ። እሱን ክሊክ አደረኩኝ በኋላ እዚች ጋር ራሱ ችሎ ሪሌሽንሽፕ የሚለኛል ማለት ነው። ሶ ሪሌሽንሽፕን ያው እጫናለሁ። ሶ በምጫን ሰዓት ቀጥታ ያመጣልኛል። ይሄ ከማምጣቱ በፊት ምንድን ነው በዲያሎግ ቦክስ ውስጥ ያመጣልኛል። ሶ አንድ በአንድ ኢምፕሎይ እና ቴብል የሚል ያመጣልኛል። እኔ እንደ አዲስ እነሱን ነገሮች መፍጠር የምችልበት አግባብ ይኖራል ማለት ነው። ሶ ምንድነው ማድረገው? እዚች ጋር እስኪ ሪሌሽንሽፕ ማድረገው ሁለቱ ወይ እንዲገናኙ ሊንክ እንዲሆኑ ማድረገው ምንድነው ኢምፕሎይ አይዲ ነምበር እና የስቱደንት አይዲ ነምበር ሁለቱ ሊንክ እንዲያደርጉ ነው የምፈልገው ማለት ነው። ሶ ሁለቱን እዚች ጋር ላምጣ። ያያችሁታ ይሄው እዚች ጋር ዲያሎግ ቦክስ አመጣ። ኤዲት ሪሌሽንሽፕ ይለኛል። ስቱደንት አይዲ ከኢምፕሎይ አይዲ ነው። ሌላ ምንም የምፈልገው ነገር የለም። ሶ መጨመር ካለብኝም እዚች ጋር መጨመር እፈልጋለሁ። ግን እኔ የምፈልገው ምንድነው ኢምፕሎይ አይዲ ከኢምፕሎይ አይዲ ነው። ይሄው እዚች ጋር አለ። ከፉል ኔም ጋር ነው፣ ከሴክስ፣ ከኤጅ፣ ከአቨሬጅ ጋር ነው ይለኛል። ከስቱደንት ከኢምፕሎይስ የትኛው ነው የሚለኝ። ሶ እኔ የስቱደንት አይዲው ከማን ጋር ከማን ጋር እዚች ጋር ለምሳሌ ሁለተኛው ላይ ከየትኛው ጋር እንዲገናኙ ትፈልጋለህ ነው የሚለኝ። ከየት? ከኢምፕሎይ ማለት ነው። ከአይዲ ነው፣ ከኢምፕሎይ ኔሙ ነው፣ ከፋዘር ኔሙ ነው፣ ዋቴቨር ከሌሎቹ ማለት እኔ የምፈልገው ቀጥታ ከመጀመሪያው
ስለሆነ ቀጥታ ኤምፕሎይ አይዲ ነምበር ብለው ከኤምፕሎይ አይዲ ነምበር ሪሌሽንሽፕ እንዲያደርጉ አድርጋለሁ ፈልጋለሁ። ሶ ኔክስት ክሬት ነው ብለው ማለት ነው። ይኸው አያችሁታ ራሱ ክሬት አድርጎልኛል። ይኸው እንደፈለግኩኝ ባወዛውዘው እንደፈለግኩ መስራት እችላለሁ ማለት ሶ ይሄ ሪሌሽንሽፕ መቼም ቢሆን አይጠፋም። መቼም ቢሆን አይጠፋም። ለምን ሲባል እያንዳንዱ ቦታ ላይ ተቀምጦ ነው። ለምሳሌ ኩዌሪ ዊዛርድ ላይ ወይም ኩዌሪ ላይ ስንሰራ ዲዛይን ስናደርግ ይሄ እንዳለ አይጠፋም፣ እናየዋለን አሁን ማለት ነው። ሶ እስኪ ይሄንን ክሎዝ ብለን እንጣ ወይ ነው አዎ ፈልጋለሁ። ሶ ከዛ በኋላ ምንድነው ማድረገው ክሬት እልና ኩዌሪ ዲዛይን ግባ። ኦኬ ይሄ አያችሁታ ኩዌሪ ዲዛይን ውስጥ ገባ ኤምፕሎይ ከዛ ስቱደንት ከዛ ክሎዝ። ይሄ አያችሁታ ቅድም የፈጠርነው ሪሌሽንሺፕ አልጠፋም ማለት ነው። ይሄ ሁሉም ቦታ ላይ አለ ማለት ነው። ሶ አጠቃላይ ነገሮች እነኚህ ይመስላል ማለት ነው። ነገሮች ይመስላል ማለት በቀጣይ የምናየው ምንድነው ከዚህ ላቅ ያለውን ለምሳሌ ዳታ ፊልዶችን የምንመለከት ይሆናል። ይሄኛው ዳታ ፊልድ ፕሮፐርቲዎችን እንመለከታለን ማለት ነው። ሶ ያንን እንዴት ነው የምናየው የሚለው ለምሳሌ የተማሪዎችን ልክፈትና ዲዛይን ቪውን ቼክ ላድርግ። ሶ ዳታ ፊልድ ፕሮፐርቲዎች ይሄው እነዚህ ናቸው ማለት ነው። አያችሁታ ፊልድ ፕሮፐርቲዎች እነዚህ ናቸው ማለት ነው። ለምሳሌ ኤምፕሎይ አይዲ ነምበር ቴክስት ነው ያደረኩት ሾርት ቴክስት። ሶ በዚህ አይነት መንገድ እንዴት አድርገን ኢንፑት ማስገባት እንችላለን፣ ቫሊዴሽን ሩል ቫሊዴሽን ቴክስት እንዴት አድርገን እናስገባለን የሚሉትና ሌሎችም ነገሮችን የማሳያችሁ ይሆናል። ለዛሬ ያለን ክላስ ይህንን ይመስል ነበር። ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ አስፍሩልኝ። በምሰራው ሁኔታ ላይ ከተመቻችሁ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት እንድታደርጉኝ ስል በአክብሮት ጠይቃለሁኝ። ሲቀጥል የደወል ምልክቱ እንድትጫኑ ስል ከምንም በላይ ለማስታወስ እፈልጋለሁኝ። ለዛሬ ያለን ክላስ ይህንን ይመስል ነበር። በቀጣይ በሌላ ክላስ እስክንገናኝ ድረስ በመልካም ያገናኘን ላለሁኝ ቻው።